ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ካምባን ይዤላችሁ መጥቻለሁኝ። ካምባ እንግዲህ የምታውቁ ሰዎች ታውቁታላችሁ፣ የማታውቁ ሰዎች ደግሞ ዛሬ አብረን እናያለን። ቻናሉን ላይክ ማድረጋችሁን አትርሱ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ካምባ እንግዲህ ለብዙ ዓላማ መጠቀም እንችላለን። በተለይ ለመምህራኖች እጅግ በጣም ጠቃሚ ነገር ነው በአሁን ጊዜ። እንዲሁም ደግሞ ሶሻል ሚዲያ ለሚሰሩ ሰዎች ለሁሉም ሶሻል ሚዲያ ማለት ይቻላል በጣም አስፈላጊ እና በጣም ወሳኝ ነገር ነው። ካምባ እንግዲህ ለብዙ ዓላማ መጠቀም እንችላለን። ዩቲዩበር ከሆናችሁ ለዩቲዩብ ተምኔል፣ ለዩቲዩብ ሎጎ እንዲሁም ደግሞ ዩቲዩብ ቪዲዮ ኢንትሮ እና አውትሮ መጠቀም እንችላለን። ለቲክቶክ፣ ለፌስቡክ፣ ለኢንስታግራም ለመሳሰሉት መጠቀም እንችላለን። እንዲሁም ደግሞ እዚህ ጋር ቴምፕሌቶች አሉ። እጅግ በጣም ሰፊ አማራጭ አለ። እንግዲህ እናንተ ከዚህ ውስጥ ደስ ያላችሁን አንዱን ወስዳችሁ የተወሰነ ነገር ኤዲት አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ መጀመሪያ ካምባ እንዴት ማውረድ እንችላለን የሚለው እኔ ፕሌይ ስቶር ውስጥ ትገባላችሁ። ከዛ ሰርች ባር ላይ ካምባ ብላችሁ ጽፋላችሁ። ካምባ ከዛ ሰርች ስታደርጉት ካምባ ይሄን ይመስላል። ያው በውጭ በኩል ሲታይ ሎጎ ይሄንን ነው የሚመስለው። እኔ ስላወረድኩት ኦፕን ነው የሚለኝ እና እናንተ ኢንስቴል አድርጉት። ስለዚህ ኦፕን አድርጌ ገባለሁኝ። እንደምታዩት እኔ አውርጄዋለሁኝ። ስለዚህ ካወረዳችሁት በኋላ ይሄንን ይመስላል። እኔ ማሳያችሁ በስልክ ነው በኮምፒውተር አይደለም። ምክንያቱም አብዛኛው የኛ ሀገር ሰው የሚጠቀመው በስልክ ነው። ስለዚህ ለአጠቃቀም የሚመቸው የተለያዩ ሶሻል ሚዲያዎችን የምንመለከተው በስልክ ስለሆነ ስልክ ላይ የተለያዩ ዩቲዩብ የመሳሰሉት ነገር የምትሰሩ ሰዎች እንዲያመች ብዬ ነው። ያው በቀላሉ በስልክ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ይሄንን ይመስላል። ይሄ ሆም ላይ ነው ያለሁት። ቴምፕሌቶች ጋር ብትገቡም እንደዚህ ቴምፕሌቶች አሉ። በጣም ለብዙ ነገር መጠቀም ትችላላችሁ። ስለዚህ አሁን እኔ አንድ ነገር ኤዲት እያደረኩኝ ላሳያችሁ። ለዩቲዩብ ተምኔል ላሳያችሁ። ዩቲዩብ ተምኔል እዚህ ጋር አሁን ለምሳሌ ለዩቲዩብ ተምኔል መስራት ከፈለጋችሁ እዚች ጋር ሰርች ባሩ ላይ ዩቲዩብ ተምኔል ብላችሁ መጻፍ ትችላላችሁ። አሊያም ደግሞ እዚች ጋር ወደ ታች ወረድ ስትሉ እዚች ጋር ዩቲዩብ ተምኔል የሚል አለ። ይሄንንም ነክታችሁ ዩቲዩብ ተምኔል መስራት ትችላላችሁ ማለት ነው። ስለዚህ አሁን እኔ እዚህ ጋር ዩቲዩብ ተምኔል ብዬ ልጻፍ። ዩቲዩብ ተምኔል ይሄው ከታች አለ ዩቲዩብ። እንደምታዩት ዩቲዩብ ተምኔል ብዬ ሰርች ሳደርግ ለዩቲዩብ ተምኔል የሚሆን እጅግ በጣም ብዙ ተምኔሎችን አምጥቶልኛል። እዚህ ጋር እንደምታዩት ክራውን ምልክት ያለው ክፍያ ያለው ነው። በቢጫ ወይም ወርቃማ ከለር የክራውን ምልክት ይታያል አይደለ? እዚህ ጋር በትንሹ ለምሳሌ እዚህ ጋር አለ፣ እዚህ ጋርም አለ። እነዚህ የላቸውም እነዚህ። ስለዚህ የክራውን ምልክት ወይም የዘውድ ምልክት ያለባቸው በክፍያ ነው መጠቀም የምንችለው ማለት ነው። ስለዚህ እናንተ በነፃ መጠቀም ከፈለጋችሁ የክራውኑ መጠቀም የለባችሁም ማለት ነው። በነገራችን ላይ በነፃ መጠቀሙ በጣም ብዙ አማራጭ ስላለው በነፃ መጠቀሙ ብቻ በቂ ነው። አንድ ነገር ለመስራት በቂ ነው። ግን ከዛ ባለፈ የተሻለ ነገር መስራት ከፈለጋችሁ ከፍላችሁ መጠቀም ትችላላችሁ ማለት ነው። ስለዚህ አሁን እኔ አላማዬ እዚህ ጋር የመጣሁበት የዩቲዩብ ተምኔል ለመስራት ነው። ስለዚህ የዩቲዩብ ተምኔል ለመስራት አንዱን መርጥና ኤዲት ማድረግ እችላለሁ። ለምሳሌ ይሄንን ልምረጥ። ይሄንን መረጥኩኝ።
ክሊክ ሳደርገው ይሄው አምጥቶልኛል እዚህ ጋር። ከዛ ይሄንን ኤዲት አድርጌ እንዴት ለራሴ ለዩቲዩብ ተምኔል እንዴት መጠቀም እችላለሁ የሚለውን ለማሳየት ነው። ስለዚህ አሁን እዚህ ጋር የሰውየው ምስል ላይ ክሊክ ሳደርግ በሰውየው ምስል ላይ ከፈለኩኝ የሰው ፎቶ ከፈለኩኝ ደግሞ ሌላ ምስል መተካት እችላለሁኝ የምፈልገውን። ስለዚህ እዚህ ጋር ክሊክ ሳደርግ ፎቶ ላይ እንደምታዩት እንደፈለጋችሁ ማሽከርከርም ዲሊት ማድረግም መቀየርም ትችላላችሁ። ስለዚህ እኔ አሁን መቀየር ነው የምፈልገው። እንትን አምጥቼ ልቀይርበት። እዚህ ጋር ከታች ሪፕሌስ የሚል አለ፣ እዚህ ጋር ሪፕሌስ የሚል አለ። እዚህ ጋር አምጥቼ ቀይራለሁኝ። እኔ ያው ስለ አፕሊኬሽን ስለምሰራ ካንቫ የሚለውን ሎጎ ማስገባት ነው የፈለኩት። ማስታወቂያ ይሄው እንደምታዩት ካንቫ የሚለውን ገብቷል ማለት ነው። ስለዚህ ይሄንን እንደዚህ በትንሹ ማድረግ ይቻላል። እንደዚህ እንደፈለጋችሁ ወደ ላይም ወደ ታችም መጎተት ይቻላል ማለት ነው። እኔ ከነ ወተር ማርኩ ስለሆነ ያስገባሁት እቺን መቁረጥ ፈልጌያለሁ በትንሹ። እንደዚህ ያደርግና አራቱን ጎን እኩል እንዲሆንልኝ እንደዚህ አድርጌ አስተካክላለሁ። በቃ እስከዚህ በቂ ነው። ከዛ ርዕስ ጽፋለሁኝ። አሁን ለዚሁ እንትን መስራት ስለፈለኩኝ ጽሁፉ ላይ ክሊክ አደረግና ከዛ የምፈልገውን እንደዚህ አድርጌ ምንድነው ርዕሴ ስለ ካንቫ ስለምሰራ የካንቫ አጠቃቀም ብዬ ጽፋለሁ በአማርኛ። የካንቫ አጠቃቀም ብዬ ጻፍኩኝ። ከዛ በኋላ ራሱ ላይ ክሊክ አደረግና ከዛ ጽሁፉን አስተካክለዋለሁኝ። ቦታው ጠባብ ስለሆነ መጀመሪያ በትንሹ አረገውና ከዛ ወደ ጎን ሳብ ሳረገው እንደዚህ ይስተካከልልኛል ማለት ነው። ከዛ ይሄንን ከላይ ያለው ቶፕ 10 የሚለው አልፈልገውም። ከፈለጋችሁት እናንተ በሌላ ነገር መቀየር ትችላላችሁ፣ ግን አልፈልገውም። ስለማልፈልገው ይሄንን ዲሊት አደርገዋለሁ ማለት ነው። አሁንም እዚህ ጋር ፓርት 1 የሚለው ላይ ክሊክ አረግና ይሄንን ከላይ ስለሆነ ከታች ነው የፈለኩት እኔ ወደ ታች እንደዚህ አወርደዋለሁ ከነ ማስቀመጫ ማለት ነው። እንደዚህ እንደምፈልገው እንደራሳችሁ ፍላጎት ማስተካከል ትችላላችሁ። ይሄን ወደ ላይ ይሄንንም ቦታው ላይ ክሊክ ስታደርጉ እዛ የምትፈልጉበት ቦታ ላይ እየነካችሁ ማስተካከል ነው ማለት ነው። ፓርት 1 የሚለው ከታች አድርጌ ያለው ይሄንን ደግሞ የካንቫ አጠቃቀም የሚለው በእንግሊዘኛ ተርጉሜ መጻፍ ፈልጋለሁ። እዚህ ጋር ክሊክ አረግና ይሄንን አጠፋውና ኤክስ ምልክት ስጫ ነው ይጠፋል። ከዛ how to በእንግሊዘኛ how to
how to how to use Canva እንደዚህ ብዬ በነገራችን ላይ እንዴት ካንቫ መጠቀም እንችላለን የሚል ርዕስ ልሰጠው ነበር። ያው አሳጥሬው ነው በአማርኛ ሰጠሁት። ችግር የለውም። ዞሮ ዞሮ ከዛ እንደዚህ አድርጌ ጽሁፉ ከረዘመብኝ እንደዚህ ማሳነስ እችላለሁኝ። እንደዚህ ማጠፍም ይቻላል። ሁለት ቦታ እንዲሁም ማድረግ ይቻላል። እንደዚህ አድርጌው አሰፋውና ከዛ ይሄ እንዲሳረገው ሁለት ቦታ ይሆናል ማለት ነው። እስኪ እንደዚህ ትንሽ እንደዚህ ማሽከርከር ይቻላል። ይሄንንም እንደዚሁ ማስፋትም ማጥበብም ይቻላል። ትንሽዬ ዞር ላድርገው ከዛኛው እኩል እንትን እንዲይዙ ማለት ነው። እንደዚህ ማዟዟር ትችላላችሁ። ይህንን ትንሽ ወደ ታች ዝቅ እንደዚህ አድርጋችሁ ይሄንንም ትንሽዬ ዞር ከዛ እኩል እንዲመጣ እንደዚህ አድርጋችሁ ትንሽዬ ዝቅ እንደዚህ አድርጋችሁ በቀላሉ መጠቀም ትችላላችሁ ማለት ነው። ስለዚህ ካንቫ ለብዙ አላማ መጠቀም እንችላለን። ሌላ ካንቫ ላይ የሚያስቸግራችሁ ነገር ካለ መጠየቅ ትችላላችሁ። ኮሜንት ላይ አስቀምጡልኝ። ኮሜንታችሁን አንብቤ ሌላ ቪዲዮ እሰራበታለሁኝ። ስለዚህ ይሄንን ከሰራችሁ በኋላ ምንድነው የምታደርጉት? ሰርታችሁ ኤዲት አድርጋችሁ ከጨረሳችሁ በኋላ ለማውረድ ምንድነው የምታደርጉት? እዚህ ጋር ከላይ በኩል እዚህ ጋር የቀስት ምልክት አለች። እሷን ይሄንንም መንካት ይቻላል። ስለዚህ ይሄንን እነካና ወደ ጋላሪ ዳውንሎድ ማድረግ እችላለሁ ማለት ነው። እዚህ ጋር ዳውንሎድ የምትላለች ዳውንሎድ አድርጋለሁኝ። እዚህ ጋር ፒኤንጂ ላይ ቢሆን ሰጀስት ያደርጋችኋል። ስለዚህ ፒኤንጂ ላይ ይሁን፣ እናንተ እንደምትፈልጉት እዚህ ጋር ማስተካከል ትችላላችሁ። ከዛ ዳውንሎድ የሚለውን ከታች ያለው መንካት ነው። ስትነኩት ይኸው ከታች እያወረደው እንደሆነ ያሳያል እዚህ ጋር። ስለዚህ አውርዶ ጨርሷል። ጋላሪ ላይ ገብታችሁ ብታዩት ይሄው እንደምታዩት ወርደዋል ማለት ነው። ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ። ሌላ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ካንቫን የተመለከተ ጥያቄ ካላችሁ ቀበላለሁኝ። ሌላ ቪዲዮ ሰራበታለሁኝ። በቀጣይ እስከምንገናኝ ድረስ መልካም ቆይታ